መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ኦነግ ክስ አቅርቧል። በተጨማሪም በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ለ40 ቀናት መሰረታዊ የውትድርና ስልጠና ሊወስዱ መሆኑም ተሰምቷል። ጉዳዩን በዝርዝር ይዘነዋል፣ እንመለስበታለን። ስዩም ተሾመ በተባለ ግለሰብ ምክንያት የፌዴራል ከፍተኛ ፍርድ ቤት ዳኞች ስራችንን ልናቆም እንገደዳለን ብለዋል። ግለሰቡ ከአቅማችን በላይ ነው ሲሉም ተደምጠዋል። የፍትህ ስርዓቱን ንቋለን በማለት ክስ አቅርበዋል። ይህ ግለሰብ ማን ነው? በስፋት ይዘነዋል። ሁለቱ የኢትዮጵያ ትልልቅ ጄኔራሎች በጋብቻ ሊዛመዱ ነው። እኚህ ጄኔራሎች ማናቸው? እንመለስበታለን። ጅቡቲና ግብጽ በጋራ ኢትዮጵያን ለማጥቃት በድብቅ እያሴሩ እንደሆነ የውስጥ አዋቂዎች አጋልጠዋል። የሁለቱ ሀገራት ስምምነት አስደንጋጭና ሚስጥራዊ እንደሆነም ታውቋል። የባለበት ሁኔታ ኢትዮጵያ ከሩሲያና ቻይና ጋር ጥምረት መፍጠሯን ማሳውቃለች። ውድ ተከታታዮቻችን ቆይታችሁን ከሀቅ መረጃ ጋር እንድታደርጉ እየጠየቅን ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ እና ሼር እንድታደርጉ በአክብሮት እንጠይቃለን። መልካም ቆይታ። የኦሮሞ ነጻነት ሰራዊት ትናንት ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንደሚመለምል ግዳጅ የተጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑንም አስረድቷል። በዚህ የተነሳ እድሜያቸው 12 እና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎችን ቦታዎች ታፍሰው በተለያዩ ቦታዎች በስር ላይ እንደሚገኙ ማስታውቋል። ከነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚደበደቡም ኦነግ አሳውቋል። በመንግስት ታፍሰው ከተወሰዱት ውስጥ 100,000 ብር መክፈል የሚችሉ ቤተሰቦች ልጆቻቸው እንደሚለቀቁላቸውም አረጋግጫለሁ ሲል ኦነግ በመግለጫው ላይ አስታውቋል። ኦነግ ባወጣው ክስ ላይ የኦሮሚያ ክልልም ሆነ መከላከያ እስካሁን ምንም አይነት ምላሽ አልሰጡም። ይህ በእንዲህ እንዳለ በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርናና የፖለቲካ ስልጠና ሊወስዱ እንደሆነ ተሰምቷል። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውን ምንጮች ገልጸውልኛል ስትል ዋዜማ ዘግባለች። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠውም በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑንም ተናግረዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነ ዋዜማ በጉዳዩ ዙሪያ ያነጋገረቻቸው ምንጮች እንደገለጹላት ዘግባለች። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማግደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች ተናግረዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ባያሌውንና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቁ ካሁን በፊት ተዘግቦ ነበር። ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝም ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በትናንትናው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ አውቃለሁ ብሏል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ የፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል።
አክለውም ግለሰቡ መሃል አዲስ አበባ ተቀምጦ የፍርድ ቤትና የዳኞችን ስም ሲያጎድፍ እየዋለ ነው። ከችሎቱ አቅም በላይ ሆኗል። ይህንን እያወቁም የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በትናንትናው ችሎት ላይ እንደተናገሩ የመሰረት ሚዲያ ምንጮች ጠቁመዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉ ዳኞቹ ተናግረዋል። አቤቱታቸውን ያቀረቡት አቶ ዮሐንስ ባያሌው በበኩላቸው የአቃቤ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ሕግ አቶ ኢዮስያድ አበጀ በኩል በአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ተነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በሕግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤቱታቸውን አቅርበዋል። ችሎቱ በበኩሉ አሁን ጉዳዩ ከናንተ ወጥቶ የፍርድ ቤቱ ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው የችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞቹ በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ውሳኔ ያስተላለፈ ሲሆን ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቶ ተጠናቋል። ሁለቱ የኢትዮጵያ ትልልቅ ጀነራሎች በጋብቻ ሊዛመዱ መሆኑ ተሰምቷል። ሜጀር ጀነራል ተስፋዬ አያሌውና የኢትዮጵያ መከላከያ ሰራዊት የኮማንዶና የአየር ወለድ ዋና አዛዡም አብደታ ልጆች ኦሊያድ ተስፋዬና ሀዊሹማ የፊታችን ሚያዝያ 25 ቀን በሚሊኒየም አዳራሽ የሰርግ ስነ ስርዓታቸው እንደሚደረግ ተረጋግጧል። የጅቡቲው መሪ ኢትዮጵያ ወደቧን እንዳትጠቀም ለመዝጋትና የቀይ ባህር የውሃ ዳርቻዎችን በግብጽ ጥበቃ ስር እንዲቆይ ከግብጹ መሪ ጋር ሚስጥራዊ ስምምነት መፈጸማቸው ተረጋግጧል። የግብጹ መሪ አብዱል ፈታህ አልሲሲ ባለፈው ሳምንት ከጅቡቲ መንግስት የቀረበላቸውን ግብዣ ተቀብለው ከኢስማኤል ኦማር ግሌህ ጋር ተገናኝተው ምክክር ማድረጋቸው ይታወሳል። ከስምምነቶቹ መካከልም የቀይ ባህርና የኤደን ባህረ ሰላጤ ዳርቻዎችን የመጠበቅና የመጠቀም ብቸኛ መብት ያላቸው የዳርቻው ተጋሪ ሀገራት ብቻ ናቸው የሚል ስምምነትም አጽድቀዋል። ይሁን እንጂ አሁን እየወጡ ባሉ ዘገባዎች ሁለቱ መሪዎች ሚስጥራዊ ስምምነቶችን መፈጸማቸው ተረጋግጧል። ይህ ሚስጥራዊ ስምምነትም ኢትዮጵያ ከኤርትራ ጋር ወደ ግጭት ከገባች ጅቡቲ ኢትዮጵያ ከጦር መሳሪያ ወደ ሀገሯ እንዳታስገባ ወደቧን ለመዝጋት ከግብጽ ጋር ተስማምታለች። ይህንን አስደንጋጭና ሚስጥራዊ የተባለ ስምምነት ያጋለጡት በካናዳ የሚገኙት የጅቡቲው ተመራማሪና ጸሐፍት አብዱራህማን በሽር የጅቡቲው መሪ ለኢትዮጵያ ዋነኛ የንግድ መግቢያና መውጫ በር ሆኖ እያገለገለ የሚገኘውን ወደብ ከመዝጋት በተጨማሪ ከሲዩዝ ቦይ እስከ ጅቡቲ ዳርቻ ያለውን የቀይ ባህር ክፍል በግብጽ ጥበቃ ስር እንዲሆን የሚፈቅድ ወታደራዊ ስምምነት ለመፈጸም መስማማታቸውን አክሏል። የኢትዮጵያ 95% የወጪ ንግድ በጅቡቲ ወደብ ላይ የተመሰረተ ሲሆን ጅቡቲ ከወደብ ኪራይ $3 ቢሊዮን ከኢትዮጵያ ታገኛለች። አፍሪካ ኢንሳይደር ድህረ ገጽ የሞቃዲሾ መንግስት የሶማሊያ የውጭ አካል የሆኑትን የኤደን ባህረ ሰላጤና የህንድ ውቅያኖስ ደህንነት በግብጽ መንግስት እንዲጠበቅ አሳልፎ መስጠቱን በማስታወስም የአፍሪካ ቀንድ ውጥረት ውስጥ እየገባ መሆኑን አስታውሷል። ኢትዮጵያ የሩሲያና ቻይና የጨረቃ ጣቢያ ፕሮጀክትን ተቀላቅላለች ተባለ። ኢትዮጵያን ጨምሮ 13 ሀገራት የሩሲያና ቻይና የጨረቃ ጣቢያ ፕሮጀክትን እንደሚቀላቀሉ ተገልጿል። የሮስኮስሞስ ዋና ስራ አስፈጻሚ ዲሚትሪ ባካሮቭ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ባደረጉት ንግግር ዓለም አቀፉ ሳይንሳዊ የጨረቃ ጣቢያን ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት እያደገ ነው ብለዋል። በብሪክስ ሀገራት
ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ሴኔጋል፣ ግብጽ፣ ኢትዮጵያ፣ ደቡብ አፍሪካ፣ ጅቡቲ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓና ቦሊቪያ መሳተፋቸው ተዘግቧል። ውድ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከሀቅ መረጃ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን እናመሰግናለን። ቻናሉን ሰብስክራይብ በማድረግ የሀቅ መረጃ ቤተሰብ እንድትሆኑ በድጋሚ በአክብሮት እንጠይቃለን።